ይሄን ጆን ዳንኤል በጣም ወደዋለሁ በጣም ከሁሉም ሰው በጣም ይመቸኛል ጌም ላይ ሳይው ደስ ይለኛል ብቻ እየሄድኩ አንበሳ ሰጣለሁ ከልጅሽ ጋር እዚህ ምን አይነት ቆይታ አሳለፋችሁ እንዴት ነበር አሰላ ላይ በቃ ፍቅር የሆነች ሀገር ናት ያው ፕሮሞሽን ሰራሻት ለኝና ለሀገርሽ ዶናልድ ትራምፕ ጋር የሆነ መልእክት አድርሰሽ ነበር ዱባይድና ጣራሞት የመሰለ እሱ እኮ ነው ካልዘጋው ብሎ ክርስቶስ የኮንተንቶችሽ አይዲያ እንዴት ነው የሚመጣልሽ እኔ አልስታቀቅም እኔ ውፍረቴን አይ ላቭት እነሱ ናቸው እንጂ ቦርጭ ሲሉኝ ስፖርት የሚሄድኩት ልጅሽን ማን ይዘልሽ ነበር አንቺ ስራ አሰሪ ብሬን ሳልቆጥብ 700 በባለፈው ወጥቼ የርጅና መከላከያ ገዛሁኝ ግን ቅድም ኤክስ ቫሊ ብለሽ ነበርና እንዴት ተለያያችሁ ይመጣና ቁጭ ይላል ሁሌም ሳይሆን የምወደድኩት በቃ ከዛን እኔ ወደድኩት ብዬ ነገርኩት ከዛን እሱም ነገረኝ ወደድኩሽ ብሎ ቲክቶክ ስትጀምሪ የመጀመሪያ የሰራሽው ቪዲዮና በጣም ከህዝቡ ጋር ያስተዋወቀሽ ቪዲዮ ስለነሱ ስታጫውች ማሎት ሩት ያለችኝ በኦሮምኛ አቱም ትሚጫኪ የቴሩ ሚመለ ያለች ሱቂን ሲጃራ ሲታለች እዛ አንቺ ልጄና ግቢ እንጂ እቺ ጋር ሱቅ ሰራልሻለሁ አለች ሰላም ጤና ይስጥልኝ እንደምን ቆይታችኋል ውድ ተመልካቾቻችን ይህ ኤስሪ ፖድካስት ነው ከኤስሪ መልቲሚዲያ በዛሬው ኤስሪ ፖድካስት ፕሮግራማችን እንግዲህ አንድ እንግዳ እዚህ ስቱዲዮ ጋብዘናል ከእንግዳዋ ጋር ፍርዶስ አብዱልሐኪም አብራችሁ ቆያለሁ ብዙዎቻችን እንግዲህ በማህበራዊ ሚዲያ ማለትም በቲክቶክ ገጽ ላይ እንግዲህ እናውቃታለን ተጽዕኖ ፈጣሪ ሴት ከሚባሉት እንግዲህ ትመደባለች እንዲሁም ደግሞ በስልካችሁ ላይ ስትመለከቱ የሷ ምስል ሲመጣ ፈገግታ የሚጭር የሚያስተምር ብዙ መልእክቶችን የምታስተላልፍ ሴት እህታችን ናት ፋሲካ ቶላ ኤስሪ መልቲሚዲያ ኤስሪ ስቱዲዮ ትገኛለች እንኳን ደህና መጣሽ እንኳን ደህና ቆየሽ እንዴት ነሽ ፋሲካ እግዚአብሔር ይመስገን ደህና አለን እንግዲህ በሚኖረን ቆይታ እንግዲህ እየተጫወትን ህይወት ምን ይመስላል ይያለን አብረን ቆይታ እናደርጋለን እሺ እኔም አክብራችሁ ስለጠራችሁኝ አመሰግናለሁ መልካም እንግዲህ ተመልካቾቻችን ከፋሲካ ቶላ ጋር በሚኖረን ቆይታ አብራችሁን ተሆኑ ዘንድ የአክብሮት ግብዣችን ነው ቀለል ካለው ጥያቄ እንጀምራለን እሺ ዛሬ ውሎሽ እንዴት ነበር እስቲ ንገሪ ወላይ በጣም ደስ የሚል ቀን ነበር እንዴት ነው ያሳለፍሽው እስቲ ያው በሮክሪሊስት ያቀረበልኝ ቻሌንጅ ነበር እስከ ጧት ኦንላይን ነበርኩኝ ሞላ 500 ሺው ከዛን ከንቅልፌ ስነቃ ደግሞ ብሩን አየሁት ደረሰኙን እና ቀኔን በ500 ሺህ ነው የጀመርኩት በጣም ደስ የሚል የተቀደሰ ቀን ነው ያሳለፍሽው በጣም እንዴት ነበር ቻሌንጁ ማለት ይህ ድርሻ ወይም ደግሞ ይህ ኃላፊነት ብሩክ ሪል ስቴት ላንቺ አሳልፎ ሲሰጥ የኢትዮጵያን ህዝብ እንዲሁም የኤርትራን ህዝብ ተማምነሽ ነበርና ትክክል እንዴት ተመለከትሽው የህዝቡን አቀባበል ምን ይመስላል እስቲ ንገሪ የእውነት ለመናገር በጣም ነው የደነገጥኩት አልጠበቅኩም ነበር ከበቂ በላይ ነው በጣም የሚገርም አቀባበል ነበር የኢትዮጵያና የኤርትራ ህዝብ እንግዲህ ሰው በመርዳት የታወቁ ናቸው ለዛሬም ከፈጣሪ በታች ያደረሱኝ እነሱ ናቸው ይሄንን ቻሌንጅን በቃ አንድ ቀን ሲቀረው 390 ምናምን ሺህ ነበርና ይሞላል ብዬ በጭራሽ አልገመትኩም ግን ፍቅራቸውን ጥግን ያሳዩኝ ከገንዘቡ በላይ እነሱ እውነት ከጎኔ እንደሆኑ ያሳዩኝና በጣም የሚገርም ፍቅራቸውን ያየውበት ቻሌንጅ ነው ያው እንደሚታወቀው የቲክቶክ መንደር ብዙ ቲክቶከሮች አሉና የተለያዩ ቲክቶከሮች ካንቺ ጎን ሆነው እንግዲህ አብረው ሲንቀሳቀሱ ነበርና እንዴት ነበር ጠይቀሻቸው ነው ወይስ በራሳቸው ተነሳሽነት ነው ሁሉም በራሳቸው ነው በቃ የሆነ ፍቅር አላቸው ለኔ እግዚአብሔር ይመስገን የሰው ፍቅር አለኝ ሁሉም በራሳቸው ነው በቃ እስኪ ነጋ ድረስ ላይቭ ላይ አብረው ነበሩ ከቲክታከር እስከ ኮሜንታተር ሪካርደሮች ሁሉም ከጎኔ ነበሩ ማለት ህዝብ የኢትዮጵያና የኤርትራ ህዝብ እንዳለ ከጎኔ ነበር ምርጥ ጊዜ ነበር አው ብዙ ቪዲዮዎችን ስመለከት ደግሞ ሁሉ ጊዜ ታመሰግኛለሽ የኢትዮጵያና የኤርትራ ህዝብ ይያልሽና እንዴት ነው እስቲ ያለውን ነገር እንዴት መሰለሽ እኔ ታውቂያለሽ አመጣጤን የሰው ቤት ነበር የምሰራው እንዲሁ ቲክቶክን የጀመርኩት ሲጀመር ለመዝናናት ነበር የምሰራበት ቤት የእናቶች ቀን ልጁ ስልክ ሰጠኝ ገዝቶ ስልክ ሰጠኝ ያኔ ነው
ቲክቶክ ጭኖ ሰጠኝ። ከዛን ለመድኩ ማለት ነው ቪዲዮ መልቀቅ ማየት። ከዛ በፊት ቲክቶክን ከነነፍሱ አልጠቀምም ነበረ። ያኔ እንደዛ ሳውራ ምን ስል ሲጫወት ላይካቸውና ኮመንታቸውን በጣም ወደው ነበረ። የሚሰጡኝ ፍቅር ወደ እነሱ እየሳበኝ ያ ፍቅር የእውነት ሆነና ደግሞ ከሰው ቤት አውጥተውኝ ይሄው ለምታዩ ደረጃ ከፈጣሪ በታች እነሱ ናቸው ያደረሱኝ ማለት ነው። እሺ ለመግባባት ያህል ያው ፋሲካ ወይም ሌላ ቅጽል ስም አላትና ማን ነው? ውሽዬ። ብዙ ሰው አንቺ ምን ውሽዬ እያልሽ ነው ራስሽን የምትጠሪውና ይሄ ስያሜ ማን ነው የሰየመልሽ? ውሽዬ እናቴ ነች ነፍሷን ይማርና ድሮ ስጠራኝ ውሻዬ ትለኛለች እና ውሽዬ እሷ ያወጣችልኝ ስም በጣም ወዶ ስሜ ነው። ውሽዬ እያልኩሽ ልቀጥል ወይስ ፋሲካ ምርጥ እንዳለሽ ውሽዬን ብትይኝ በተር። እሺ መልካም። እንግዲህ ፋሲካ ከሶሻል ሚዲያው ውጭ ደግሞ ምን አይነት ፐርሰናሊቲ ምን አይነት ሰው ናት እስቲ ንገሪኝ። እኔ ሶሻል ሚዲያ ላይ የምታይኝ ራሴ ነኝ። ምንም ጨምረው የምቀንሰው የለም። ብቻ የማላሳያቸው ነገሮች አሉ። ያው ግን ያ ነገር ሁሉ ነገሮችን ያውቃሉ ሚዲያ ላይ። አንዳንዴ ደግሞ ኦቨር ደካማ ስትሆኝ ምናምን ሰው ከኔ የሚማር ማየት ያሌለበት ፓርት ብዬ መደብቃቸዋሉ። ኦቨር ስስ ነኝ በጣም እና ያንን ነገር ብቻ ደብቀዋለሁ እንጂ በቃ ኖርማል ነው። ያው ኮሚኒኬሽን የተለያየ የተግባቡት ዘይቤ ያለን እኛ ሰዎች ስንባልና ስቱዲያችን ድረስ ራሱ ስትመጪ በቃ ከዚህ በፊት ተገናኝተን እንደምናውቅ ሻይ ብናቡለን እንደምናውቅ ያህል ስሜት ነው እየተሰማኝና እንደዛ ነው የተጋባብኝ እኔ ላይ። አብዛኛው ሰው ደግሞ እንደዚህ አይነት ስሜት ሊሰማው ይችላልና የሰው ውዴታ የሚባል ነገር አለ። ፋሲካና የሰው ውዴታ እንዴት ናቸው? እስቲ ካለሽ ነባራዊ ሁኔታ አንጻር ንገሪኝ። ያው እግዚአብሔር እኮ ሲወድሽ የሰው ፍቅር ነው የሚሰጥሽ። እኔ ደግሞ የትም ልሂድ ማንም ጋር ልሂድ ቋንቋ ራሱ ባንግባባ በምልክትም ቢሆን እግባባለሁ። ያንን ተሰጥቶ እግዚአብሔር ሰጥቶኛል። ከሁሉም ጋር ፒስ ነኝ። በቃ ወዲያው ነው የምግባባው። እሺ መልካም። ያው እንደሚታወቀው በተለያዩ ሶሻል ሚዲያዎች ላይ እንደምትሰሪ እናውቃለን እና በሶሻል ሚዲያ መልእክቶች ላይ ደግሞ ለትምህርት ቦታ ስትሰጪ ብዙ ጊዜ ታዝቤያለሁ። ተመረቀሽም ተመልክቻለሁ እና ትምህርት ላይ ያለሽ ፍላጎት አንዳንድ ቪዲዮዎችሽን ስመለከት ትምህርት ተምረሽ በአሁኑ ዙር አልተሳካልኝም አሁን ተሳክቶልኛል እያልሽ ታጋሪያለሽ እና ትምህርትና ፋሲካ እንዴት ናቸው? እኔ ትምህርት በጣም ነው የምወደው። እግዚአብሔር ከፈቀደ ወደፊት ራሱ በዲግሪ ብቻ አላቆምም፣ ገና እማራለሁ። አሁንም ሎየር እየተማርኩኝ ነው። በጣም ነው ትምህርት መማር የምወደው። በፊት እመኝ ነበረ ተምሬ እዚህ ደረጃ ብደርስል ነበር እና ያኔ ደግሞ አልተሳካልኝም ነበር። ግን አሁን ፈጣሪ በፈቀደው ሰዓት ሆነና ነርስ አሲስታንት ተምሬ ጨርሻለሁ። አሁን ደግሞ ሎየር እየተማርኩኝ ነው። እንዴት ነው ሎየር ስትመርጩ? ማለት ህግ ማለት ቀላል ነገር አይደለም እና ፍላጎትሽ ነበር ወይ ከዚህ በፊት ተምረሽ ህግ አዋቂ ወይም ጠበቃ ወይም ዳኛ መሆን ትፈልጊያለሽ? እንዴት ነው? አዎ ህልሜ ነው። በቃ የእውነት ተምሬ እኔ ጠበቃ መሆን በጣም ህልሜ ነው። ደግሞም አሳካዋለሁ ኢንሻአላህ። እኛም እንጠብቃለን። መልካም። እንግዲህ ያው እንደሚታወቀው ደግሞ ሁላችንም ስንመጣ የራሳችን የሆነ አስተዳደግ አለንና የተለያየ አይነት አስተዳደግ ሊኖረን ይችላል። ፋሲካ ቶላ አስተዳደጓ ከየት ይጀምራል? እስቲ ንገሪኝ ያለሽን ባክግራውንድ ወይም ደግሞ ዳራ ምን ይመስላል የሚለውን። እኔ እንደማንኛውም ኢትዮጵያ ህዝብ ሰውን ያደግኩት የትውልድ ሀገሬ አሰላ ነው። ያደግኩትም የኖርኩትም አሰላ ነው። አሰላ ላይ በቃ ፍቅር የሆነች ሀገር ናት። ያው ፕሮሞሽን ሰራሻት ነኝና ለሀገርሽ በጣም ምርጥ ሀገር ናት። እርስ በርስ የምንዋደድበት የሃይማኖት የዘር ልዩነት ያሌለበት በጣም የሚገርም ሀገር ነው እና እዛ ነው የኖርኩት። ለዛም ይመስለኛል ከሁሉም ሰው ጋር መግባባው እንደዛ ነው። ያኔ ማህበረሰቡ እንደዛ ነው። ምርጥ እንትን ነበር። እሺ ያው ከቤተሰብ ምን አይነት ልጅ ነበርሽ? ቤተሰብ ፋሲካ ምን አይነት ልጅ ነበረች? ቤት ውስጥ በምን ጸባያ ነው የምትታወቀው? ተጫዋች ናት ወይስ አስቸጋሪ ናት የሚለው? ቤተሰብ
እኔ እናት ብቻ ነበረችኝ ያሳደገችኝ። እሷም 9 አመት እያለሁ ነው ያረፈችብኝ። እስከዛ ጊዜ ያለው ከእናቴ ጋር በጣም ደስተኛ ነበርኩኝ እና በቃ በጣም ነበር የምትንከባከበኝ። እናቴ በጣም ጎበዝ ነበረች። ያው ታማ በድንገት አረፈችብኝ። ከዛ በኋላ ያለው ራሴን ነው እኔ ራሴን ያሳደግኩት ማለት ይቻላል። ከፈጣሪ በታች ከ9 አመቴ ጀምሮ ከዘመድ ቤት አለመች ሲል የሰው ቤት በቃ የሰው ቤት ነው የኖርኩት እና ያ ነገር ግን ከምገባበት ቤት ሁሉ ባህሪያቸውን ይዤ አይደለም የወጣሁት። ከዛ የምፈልገውን የሚያስፈልገኝን ብቻ ነው። እናቴ ያስተማረችኝን ነገር እያለች አብረን ከኖርነው ያልኖርነው ይበልጣል። ግን ፍቅር ነበር ያሳየችኝ እና ያ ነገር ብዙ የሚበድሉኝ ሰዎች ላይ ራሱ ቂም እንዲይዝ አላደረገኝም። እንድጠነክር ነው እንጂ ከመሞቷ በፊት ስትመክረኝ ነበረ እንደዚህ ሁኚ እንዲህ ሁኚ እና በቃ ታርጌቴ ያ ነበረ። ያው በልጅነቴም እዚህ እዛ እያልኩ የሰው ቤት ነው ያደግኩት ማለት ነው። እሺ ቡችዬ፣ ስደት ወይም ደግሞ አሁን እኔና አንቺ ዩናይትድ አረብ ኤምሬትስ ነው የተገናኘው ነው እና የስደት ህይወትን እንዴት ጀመርሽ? እስቲ ከመጀመሪያ አንስቶ ንገሪኝ። ስደት እኔ የጀመርኩት መጀመሪያ ሳላገባ ሳልወልድ በፊት ነው እና ያኔ አልከበደኝም ነበር። ያኔ የሰው ቤት የለመድኩት ነው ብዬሻለሁ። ኖርማል ነው። እንደውም እዚህ ስመጣ በቃ የገባውበት ቤት ለመጀመሪያ ጊዜ የተቀጠርኩት ኦማን ነው። ልክ እንደመጣው ቋንቋው አዲስ ሆኖ ትንሽ ፎቶ ልሁን እንጂ ስራው ምንም አልከበደኝም። ኖርማል ነው። ሚናፍቀኝ ሰው የለም። እንደነገርኩሽ ነው። ያኔ አልወለድኩም። ምንም ወፍ የለም። መስሜ ጥጥ ነበረ እና የደረሰኝ ቤት ደግሞ በጣም ብዙ ነበሩ። ወደ 10 ምናምን አንድ ግቢ ውስጥ ነው የሚኖሩት። ያ ነገር ቤተሰብ እንዳገኘው ነበር የምቆጥራቸው። ሴትዮዋን በጣም ጥሩ ሰው ነበሩ። የሰራውበት አረቦቹ ማለት ነው እና በቃ እዛ ብርድ ልብስ ምናምን ምንጣፍ በእጄ ነበር የማጥበው እና እየደነስኩ ምናምን በቃ በጣም ይወዱኝ ነበረ ሁሉም። ያንን የቤቱን ስራ ቀጥ አድርጌ ነበረ እንትን የምለውና አመት ከ10 ወር ሰራሁኝ። ያ ለኔ በጣም ቀላል ነበር፣ አልከበደኝም ነበር። ከዛን 2 አመቴን ሳልጨርስ ካልሸኛችሁኝ ያልኩት ጓደኛዬ ጎረቤት ነበረች፣ ስልክ ተገዛላትና እኔን አንገዛም አሉኝ። ከዛን ካልሸኛችሁኝ ያልኩት ካልሄድኩኝ ለምን ስልክ አይገዛልኝ? እምደውልላት ሰው እኮ የለም። የእሷ ስልክ ኤርገንዶ ስልክ ነበር ያኔ፣ በጣም ቆይቷል ጊዜ። ያ የእሷ ስልክ የባቡ ጌም አለውና እኔ ለምን እሱን አልጫወትም ለምን አትገዙልኝም በሚል ካልሄድኩ ብዬ አልኩ። ከዛን ሸኙኝ። እንደዛ ነው። ከዛን ተመልሼ ዱባይ መጣ ማለት ከስንት አመት በኋላ። እሺ ፋሲካ፣ በዚህ በጅማሮ በስደት ጅማሮ ምን አይነት አጋጣሚ ያጋጥሞሻል? ጥሩም ሆነ መጥፎ? ያኔው ነው ያሁኑ ስደት? የዛኔው እኔ መጥፎ ነገር እምለው የለም። ለምን በቃ እግዚአብሔር መንገድ ከፍቶ ነበር የጠበቀኝ። የምፈተንበት ቻሌንጅ አልነበረም። ልጅ የለኝም ነበረ። በጣም ቀላል ነበር። እንደውም እዛ እኔ እንደፈለኩት ተኛለው ምንላ ያ ነገር ለኔ ምቾት ነበረ። በቃ ፍራሽ አለ፣ ተኛለው፣ ብርድ ልብስ አለ። ኢትዮጵያ ሳሳልፉ የኖርኩት ህይወት ከባድ ስለነበር ያለኔ ረፍት ታይም ነበር የመጀመሪያው ስደት። ያው ሀገራችን ኢትዮጵያ እንደሚታወቀው መልክዓ ምድሯ በጣም ቆንጆ፣ አየሯም ተስማሚ ነውና ወደ ሚድል ኢስት ምናምን ስንመጣ ደግሞ አየሩ ሞቃታ ነው። ዝቅተኛ ስፍራ ላይ ስለሚገኝ እንደዛ ነውና ከአየር ንብረት መቀየር አንጻር፣ አዳዲስ ምግብ ከመልመድ አንጻር፣ ከመስረት አንጻር ምግቦችን ስታበሲ ምን አይነት አጋጣሚ ያለሽ? እስቲ እንትን ከምግቦቹ ከጀመርኩልሽ የሆነ አሳ ነበረ ተወቅጦ ነው የሚሰራው ነው፣ በጣም ይሸታል። ያንን ምግብ ብሎ ሲሰጡኝ አልበላም አልልም፣ ራብ አልወድም ብታይና ያንን ምግብ እምቢ ካልኩ ምን አባቴ ይበላለውና እንደ አፍንጬን እያስኩ በላ ነበረ። ምግብ ምንም ካገኘው በላ ነበር። ያ ነገር ለኔ ቻሌንጅ አልነበረም። ብቻ ይሄ አሳ ሆና እቺ ምንድነው የምትባለው ሩቢያን፣ እሱም ብቻ ቤት አምላኬ እዚህ ሀገር ቀንድ አውጣም ይበላሉ እል ነበረ።
ቀንድ አውጣ ይመስለኝ ነበር፣ አሳ አይመስለኝም። እና ሴትዮዋ ትበያለች ስትለኝ ነበር የምለው። እና ከዛ ውጪ ሙቀቱን ኖርማል ነው በቃ። ወይኔ እዚህ ሀገር ቀን ከሌሊት ነው ፀሐዩ ምናምን እያልኩኝ በቃ ኖርማል ነው ያው ተቀበልኩት። ምግቡ ላይ ስንመለስ ያው ብዙ ጊዜ ኢትዮጵያን የለመድነው እንጀራና ወጥ ምናምን ነው እና እዚህ ደግሞ ወደ የራሳቸው የሆነ ምግብ ባህል አላቸው እንዳልሽው። አሳው እንዴት ነው ማለት በስሎ ነው የሚቀርበው ወይስ እንዲሁ ተወቅጦ ነበር ብለሽኛል? እና ያ እንደ እንትን ነው እንደ ከበሰለ በኋላ ሽታ አለው? አዎ እንደ ገንፈል ነገር ነው የሚለው። በጣም ይሸት ነበር። እንዴት እንደ ወንፊት ነገር ላይ ተደርጎ በትንፋሹ ነው እንትን የሚለው እና በጣም ያስጠላ ነበር፣ ግን በላ ነበር። መልካም። ያው ወደ ሶሻል ሚዲያው እንመለስና ደግሞ የሆነ ጊዜ ቲክቶክ ሊዘጋ ነው እየተባለ ነበርና የሰይጣን ጆሮ ይደፋ ማለት ወደ አሜሪካ አካባቢ ማለት ነው። እና ዶናልድ ትራምፕ ጋር የሆነ መልእክት አድርሰሽ ነበር። ሰፈሬ ሁመድያ እንደዚህ ነው እና ቡና ፈላሉታለሁ። እንዴት ነው እሱ አይዲያ ይመጣልሽ? እና በጣም እኔ እሳቸውን ወዳቸው ነበረ ዶናልድ ትራምፕ። ግን እኮ ቲክቶክ ሊዘጋ ያለው ማሪ ከዶናልድ ትራምፕ የነበረው ከዛ በፊት የነበረው ጆ ባይደን ነው። ጣረሞት የመሰለ እሱ እኮ ነው ካልዘጋው ብሎ ክርስቶስ። ግን ምን አያስረኝ እሱ ስልጣን ላይ ይላ አይደለም የለም ማራስ ችግር የለውም። ከዛ በፊት የነበረው ነው ካልዘጋው ብሎ መከራውን ሲያይ የነበረው፣ ግን አልተሳካለትም። እሱ ቲክቶክን ካልዘጋው ሲል ይሄው አወረዱት። ይሄኛው ሰውዬ ቲክቶክ ላይ ቆሎ የለም። ያው የቻይና ኦነር ስለሆነ ቲክቶክ ቻይና እና ደግሞ አሜሪካ ያላቸው ነገር ስለሆነ ያው ፖለቲካ ላይ መግባት አልፈልግም ብለሽ ምሳሪያቸው ቪዲዮዎች ትንሽ ትኩረትን ይስባሉ፣ ደስ ይላሉ። እና የኮንተንቶችሽ አይዲያ እንዴት ነው የሚመጣልሽ? ምንም በልቼ ቡና ከጠጣው ራሱ ይመጣልኛል ላይ ያስባል። ግን እንትናን የምር ነበር የጋበዝኳቸው የአሜሪካኑን ፕሬዝዳንት ቢመጡ አባቴሙ ክርስቶስን ከልቤ ነበረ፣ ግን አላዩትም እሳቸውም ቲክቶኩን። አዎ ቪዲዮዎችሽ በጣም ቫይራል ነው የሚወጡትና ብዙ በአለም ዙሪያ ተመልካች አለው፣ እየተመለከትኩ ነበረ። የሆነ ቪዲዮ አለሽ ስፖርታዊ እንቅስቃሴ ጂም ውስጥ ስትሰሪና በጣም ብዙ ተመልካቾችን ወደ 5.5 ሚሊዮን ተመልካቾችን አግኝቷል። እና ፍሪ ሆነሽ ነው ስታደርጊ የነበረው ስፖርቱን ስትሰሪ የነበረው። እና እንዴት ነው ስፖርቱን ለመጀመር ያሰብሽውንም እንደዚህ አይነት ነገሮችን ደግሞ ስፖርታዊ እንቅስቃሴዎችን ቲክቶክ ላይ መለጠፍን ያሰብሽው? እስቲ እኔ ስፖርት ደስ ይለኛል፣ ግን እንደኔ ምናልባት የሚሳቀቁ ካሉ እኔ አልሳቀቅም። እኔ ውፍረቴን አይላቭት እነሱ ናቸው እንጂ ቦርጭ ሲሉኝ ስፖርት የሚሄድኩት። እውነት ለመናገር እኔ ቦርጭ ምንም አልከበደኝም፣ ውፍረቴ ወዷለሁ አባቴ። ግን እነሱ እንደዛ ሲሉ ተነስቼ ሰራሁኝ። እኔ ለስራ ስል ደግሞ እንደው የሚያፍሩ ካሉ እኔን እያዩ ቲክቶክ ይስሩ ብዬ ነው። ከዛ በኋላ አቤት ሰራሁኝ። እዛ ስፖርት ቤት የተመዘገብኩት የ4 ወር ነበረ። እሺ በወር ውስጥ አቋረጥኩኝ። ከሰውየው ጋር አልተስማማንም ከኮች ጋር። እግሬ ላይ ቁጭ ብሎ ተነሺ ይላል። እንደዛ ተኝቼ እንዴት እግሬ ላይ ቁጭ ብሎ እነሳለሁ? ቦርጭሽ እንዲጠፋለ ነው አልኩኝ። ቀረው ታውሹ አቆምሽ ስፖርቱን? ስፖርት ሌላ ተመዘገብኩኝ። ይሄ ኮች የለውም። ኮች ያው ጋይድ ያደርጉናል ማለት። ኧረ ተይ ጥሩ አይደሉም ስልሽ ያውን ለምሳሌ አንቺ የሰውነትሽን ቅርጽ ማስተካከል የምትፈልጊ ከሆነ ኮቾቹ ደግሞ ይሄን ብታረጊ ይሄንን ብትቀንሽ የሚል ሀሳብ አላቸው። እኔ ያለኛ አሁን ኮቼ ቲክቶክ ላይ ያለው አዶኒ ነው። ኦኬ ቲክቶከሩ እሱ ይነግራል። ይሄን ቢ ይላል። ሰሞኑን ያው ኢትዮጵያ ገብቶ ጠፋ እንጂ ይሄን ብሉ ይሄን መድኃኒት ግዙ ብሎ ቪዲዮ ሲለቅ እኔ ውሹ ብሬን ሳልቆጥብ 700 በባለፈው ወጥቼ የእርጅና መከላከያ ገዛሁኝ። ኪኒኒ 700 አባቴ ሞት 700 ድርሃሜን አውጥቼ እሱን ገዛሁኝ። እሱ ግዢ ያለው እንዳለ ግዙ ያለውን ገዛለሁ። እሱ ሁኑ እንዳለ ሆናለሁ። ኪኒኑን እየተጠቀምሽ ነው ማለት ነው? ወጣዋለሁ እየቆጠርኩ በኢየሱስ ቀን እያራራ ለውጥ አለው። ያው እኔ ምን አውቃለሁ ሆዴ ያው ገና ነሽ ብዬ ነው የእርጅና መከላከያ ልጅ ነኝ። ግን
እሱ ስላለ ነው እዚህ ስር እንዳይሸበሸበባችሁ ራሳችሁን ጠብቋል። አዎ ከዛን ገዛሁት። አይ ጥሩ ነው። ብቻ ወደ ሌላ ርዕሰ ጉዳይ እንለፍና ማለት ማውራት ወዳለብን ጉዳይ ቲክቶክ ላይ ግልጽ ነሽ በጣም ሁሉ ነገርሽን ታጋሪያለሽ። ይሄ ግልጽነት እንዴት ነው ማለት ያመጣብሽ ጥሩ መጥፎም ጥሩ ነገርም ሊኖር ይችላል እና አሁን ለምሳሌ አንዳንድ ሰዎች ግልጽነታቸው ይጠቅማቸዋል ወይ ደግሞ ይጎዳቸዋል። ግልጽነታቸውን በሚያሳዩበት ጊዜ የሆነ ምንድነው የሚባለው ጥሩ ጎናቸው ይታየና በሰዎች በቀላሉ ሊጠቁ ይችላሉ ይባላል። ከዛ አስተሳሰብ አንፃር ያንቺ ግልጽነት ደግሞ ሶሻል ሚዲያ ላይ ጭምር ነውና ፐርሰናል ህይወትሽ ላይ ያመጣው ነገር አለ ወይ? አይ ማንንም አልነካኝም፣ እግዜር ይስጣቸው። ሲጀመር እኔ እነሱን እኔ እንደ ሶሻል ሚዲያ አይደለም ማያቸው፣ ኦሬዲ የህይወት አካል ስለሆነ ቤተሰቦቼ ናቸው። ያንን ሁሉ ህዝብ መቼ ስልክ ስጡኝ ብዬ በውስጥ አላወራቸው። ስለዛ ምን ማረጋለሁ ለቀላቸዋለሁ፣ ታሪኩን እንዳለ ይስሙ። ሲጀመር ምን ያደርጉኛል? ምንም አያረጉኝም። ሊያግቱኝ ምናምን ወፍ አይ እንደዛ ሳይሆን በአካባቢያችን ላይ የተለያዩ ሰዎች ሊኖሩ ይችላሉ። ከሱ አንፃር በተለይ ዱባይ አሁን መተት እየተባለ ነው፣ ሰምተሻል? አሁን እኔ ስጦታ ሲልኩ ኬክ ምናምን መብላት ተውኩ፣ እነሱም መላክ ተው እንጂ መብላት ትቻለሁ። ቸኮሌት ምናምን መጀመሪያ ሰው አስቀምሼ ያ ሰው ክንትር ካላለ በላለሁ። እንደዛ ነው የማደርገው። እንዴት ነው መተት ምናምን አሉ እንግዲህ ቲክቶክ ላይ አልሰማሽም? አልሰማሁም። ብዙ ተወርቶ መተት እያሰሩ ሲሉ እኔ ያው ሚጣላኝ ሰው የለም፣ ምናልባት አንዳንድ ሰው ብዬ ፈራው። ዱባይ ላይ የነበረሽ ቆይታ ወደ ስደቱ እንመለስና ከኦማን ወደ ዱባይ ነው አይደለ ቀጥታ የመጣሽው በሁለተኛው? አዎ ሄጄ አግብቼው ልጄ ነው። እንዴት ነው እስቲ የትዳር ህይወትሽ? ጋብቻ፣ የፍቅር ህይወት? የኤክስ ባሌ የተዋወቅ ነው ከመጀመሪያ ከኦማን እንደገባው 32,000 ብር ነበረችኝ። እሷን ከጓደኞቼ ጋር አረግንና ልክ ሲያልቅ ውሽዬ ይገባች ናዝሬት ገባሁኝ ተቀጥሬ መስራት ሆቴል ማስተንግዶ። ከዛ ደምሴን ተዋወቅን። ደምሴ ከጓደኞቹ ጋር ይመጣና ደምሴ ማለት የልጄ አባት ይመጣና ቁጭ ይላል ሁሌም ሳይሆን ወደድኩት በቃ። ከዛን እኔ ወደድኩት ብዬ ነገርኩት። ከዛን እሱም ነገረኝ ወደድኩሽ ብሎ 3 ወር ነው እንዲቆይተን እናቱን ሊያስተዋውቀኝ ሄደ። ከሱ በላይ እናቱን በወዳትስ እናት እንዳመስልሽ አባቴ ሞት ወደድኳት። ከዛን ማሎት ሩት እያለችኝ በኦሮምኛ አቱም ትሚጫኪ የቴሩ ሚመለ ያለች ሱቂን ሲጃራ ሲታለች እዛ አንቺ ልጄና ግቢ እንጂ እዚች ጋር ሱቅ ሰራልሻለሁ አለች። ይህ እንደዚህ ታግኝቼ ነው ብዬ ያኔ ለሱቁ ብዬ አይደለም ያገባው ስለምወደው። ከዛን ተጋባን። ከሷ ጋር አንድ ቤት መኖር ጀመርን። ሱቁንም ምኑንም ተውኩትና ከሷ በጣም ፍቅር ነች፣ ከሷ ጋር መኖር ጀመርኩ። እንዴት ነው የመጀመሪያ ፍቅር ጥያቄ ወይም ደግሞ ወደድኩህ ብሎ መናገር ምን አይነት ስሜት አለው? ድፍረትስ እንዴት ነው? ወይ ማሪኒ በጣም ወደድኩት ክርስቶስን። በዛ ላይ ባባ አርቲስቱን ታውቂዋለሽ? ነፍሱን ደምሴ ማለት ቁርጥ እሱን እንደሱ ቆንጆዬ ነው። ይመጣና ፍሪጅ ጋር ነው የሚቀመጠው፣ እንደዚህ ብቻው ነው የሚጠጣው። ሀረር ቢራ ይወዳል። እሱን እንዲህ ጎንጨት እያለ ጸባየኛ፣ ጓደኞቹ ጠባሽ ናቸው፣ አይናቸው ውል ሲል እሱ ጸባየኛ እንዳየሁት ወደድኩት። ከዛን ነገርኩት። አንድ ቀን ጓደኛ አለው አስማማው የሚባልና እሱ ቀልደኛ ነው፣ ከኛ ጋር እየመጣ ያወራል ከመስተንግዶ የምንሰራው ጋር። ወይኔ ጓደኛ ለምን ቀረ ዛሬ አልኩት። ቀርቶ ነበር። ወደድሽው እንዴ አለኝ። እንደ ቀልዳው አልኩት። ሄዶ ቢነግረውስ? ከዛን ደምሴ እያፈረ ልክ ሳይኝ ይሸሽ ጀመር። አንድ ቀን እኔ እየያጭ አልኩና አቁሜ ወደድኩክ ስላልኩክ ነው እንዴ እንዲመተው ሁለተኛ አጠገቤ እንዳደርስ ብዬ ልኩን ብነግረውስ? እሺ ከዛ በኋላ እሱን ለማስቀና ኮስተር እያልኩ አላየውም ምን አልልም። ከዛን ራሱን ይማፈቅርሻለሁ አለኝ። በስንተኛው ጊዜ። የትዳር ህይወታችሁስ ምን ይመስል ነበር? የትዳር ህይወታችን ሆነን ለመናገር በጣም መርጥ ነበር። ልክ ብር ሲመጣ ተበጠበጠ እንጂ። እንዴት ነው እስቲ ንገሪኝ በደንብ። ደስ የሚል ህይወት ነበር። ደምሴ
የልጄ አባት በጣም ደስ የሚል ባህሪ ያለው ማንም ሰው ይወደዋል። ጸባይኛ ነው፣ በጣም ጸባይኛ። ብር ሲሰራ እንደዚህ ይሄለን እንዲላርግ አይልም። አንጥቶ ነው ቤት ውስጥ የሚያስቀምጠው። ጸባይኛ ነው፣ በቃ ሁሉ ነገሩ ጸባይኛ ነው። በጣም ነበረ የሚወደኝ፣ እኔም የምወደው። እና ቤተሰቦቹ ደግሞ በጣም ፍቅር ናቸው፣ በተለይ እናቱ። ከዛን አብረን መኖር ጀመርን። መጀመሪያ የእናቱ ቤት፣ ከዛን ተከራይተን መኖር ጀመርን። ደስ የሚል ጊዜ ነበረ። ፍራሽ የለንም ነበረ ቤት ውስጥ የምንተኛው። ጅባ ታውቂያለሽ? እዛ ላይ እየተከራየ ነው ቤት፣ ርካሽ ስለሆነ። ወይኔ ትኋን ብዛቱ! ተራ በተራ ትኋን እየገደልን ፍቅር ነበረን። አባቴም የዛሬን አያርገውና። እንዴት ነው በትዳር ስንት ጊዜ ቆያችሁ? ወደ 4 አመት አልቆየንም፣ ከ4 አመት በላይ። ከዛ ልጅ ወለድኩ እኔ። የልጅሽ ስምስ እንዴት ነው? ስለ ልጅሽ ንገር። ልጄን በፍቅር ነው የወለድኩት። ደስ የሚል ልጅ ነው ያለኝ። ልጄ ስሙ 2 ስም ነው ያለው፣ አሚን እና ረብራ። ረብራ ደምሴ፣ አሚን ደምሴ ማለት ነው። ልጄን ከወለድኩ በኋላ ነው ፈተና የነበረው እንጂ ከዛ በፊት ሰላም ነበር። እስቲ ከዛ በኋላ ልጅሽን ከወለድሽ በኋላ ልጅሽን እንዴት እንዳሳደግሽ ያለውን ነገር ነገር። ልጄን ሳልወልድ በፊት በጣም ሰላም ነበር ሀገሩ። ልክ እኔ ወልጄ አራስ ቤት እያለሁ ረብሻ ተነሳ። ይሄ የኢሬቻው ጊዜ ታስታውሻለሽ? ከዛን የባለቤቴ ወንድም አረፈ። እኔ አራስ ነበርኩ ያኔ። ኃይለኛ ቀውጤ ረብሻ ተነሳ። በቃ ልጄ አራስ ቤት ትንሽ ስቃይ ነበር። ባለቤቴ ታሰረ። በቃ ስቃይ ነበር። ያቺ ወቅት ፈታኝ ነበረች። እኔም ስራ ጀመርኩ፣ የሰው ቤት መስራት ጀመርኩኝ። በቃ ትንሽ ከባድ ጊዜ ነበር ያን። ልጅሽን ማን ይዝልሽ ነበር አንቺ ስራ ሰሪ? ብዙ ጊዜ እናቱም ትይዝልኝ ነበረ። ግን እናቱ 4 ልጆች ታስረውባት 1 ልጅ ሞቶባት በጣም ኦቨር ሀዘን ውስጥ ነበረች። እና አንዳንዴ የራሴ ልጄን ይዤ እሄዳለሁ፣ የሰው ቤት ልብስ አጥባለሁ፣ አጠገቢ ማዳበሪያ ላይ እያስተኛሁት እንደዛ ነበር የምሰራው። በቃ ጠንካራ ነበርኩኝ። እንደዛ እያደረኩ ለልጄ የሚያስፈልገውን ነገር አደርጋለሁ። በቃ እና የልጄ አያት በጣም ትረዳኝ ነበረ። ግን ሀዘን ላይ ነበረች በዛ ሰዓት፣ ክፉ ሀዘን ላይ ነበረች። እንዲሁ በአጠቃላይ የእናት ነገር እንዳልሽውም ቅድም ላይ አንስተሽ ነበር ስለ እናት ስታነሽ፣ እና የእናት ነገር ዋጋ የለውም። እና ፋሲካ ምን አይነት እናት ናት ለልጅዋ? እኔ ጥሩ እናት ነኝ ነው የምለው። ከልጄ ጋር ጓደኛ ነን ከበፊት ጀምሮም። ልጄ ክሎዝ ጓደኛዬ ነው የማደርገው በስልክም በምን። እና ጥሩ እናት ነኝ እላለሁ። እንግዲህ ግን እናትነት እንደነገርኩሽ ከእናቴ ነው የተማርኩት። ሲቀጥል ደግሞ ከልጄ አያት የባሌ እናት በጣም ምርጥ እናት ናት። ለልጆቿ ስትል ምንም የምትሆን እናት ታውቂያለሽ። እሷን እያየው ይበልጥ እናትነትን ተማርኩኝ ከሷ፣ ምን አይነት መስዋዕትነት እንደሚከፈል። ከዛን በቃ ወሰንኩኝ እኔ ልጅ ከወለድኩኝ ግዴታ ለልጄ መስዋዕትነት መክፈል አለብኝ። እኔ ያሳለፍኩትን ህይወት ልጄ እንዲያሳልፍ አልፈልግም ብዬ ግዴታ ተመልሼ መሄድ እንዳለብኝ፣ ዛሬ ባረቅስ ነገ መሳቅ እንዳለ፣ ግን ለልጄ ጥሩ ትምህርት ቤት ለልጄ ህይወት ስል መሰደድ እንዳለብኝ ደግሜ እንትን አልኩና ወስኜ ተመልሼ መጣሁ። ተመልሰሽ ስትመጪ ወዴት ነበር የመጣሽው? ዱባይ። ምን አይነት ስራ ላይ ነበር የገባሽው? እንደመጣው መቅዲ የምትባል ጓደኛዬ ነበረች። ጓደኛዬ ሳትሆን የደምሴ ወንድም ሚስት ናት። እሷን 8,000 ብር አበድርኝ አልኳት። አበደረችኝ። ፓስፖርቴን ጤፍ ነበረን፣ እሱን ሸጬ ነው ፓስፖርቴን ያሳደስኩት። ጤፉን ስሸጥ ፓስፖርት ሲጀምር ምን ስል ደምሴ አያውቅም። ልክ እንደጨረስኩ ነገርኩት ዱብዳ። እሱም እንዴት ሳትነግሪኝ ምናምን አለ። ከዛ በኋላ አረብ ሀገር ልሄድ ነው እንደዚህ ስለው እሺ አለ። ግን አያት አቅ ነበር የሱ እናት ነገር ያለ። ከዛን እዚህ መጣሁ። እንደመጣሁኝ ቢሮ ቁጭ ብለን ነበር የምንመረጠው። ልክ ሴትዮዋ እንደመጣች እንዳየችኝ ወደደች። ቢሮ እንደ አርብ ገብቼ እንደ ሮብ ስራ አገኘሁ። ያኔ ሳምንት ሳልቆይ። ታዲያ ያቺ ሳምንት ለእኔ የሲኦል ቀን ነበረች። ሳረቅስ ጡቴ እያጠባው ነው ትቼ የመጣሁት። ይሄ ሁለቱም ጡቴ እያበጠ ይፈሳል። ሺቲ በየሰዓቱ ነበር ቢሮ እየሄድኩ የምቀያየረው ከቢሮ ውስጥ ቁጭ ብዬ ማለት።
ከዛን አረቅስ ነበረ በጣም ማለት ነው። ወይኔ አምላኬ ባልመጣው እስክል ድረስ እና ግዴታ ደግሞ ዋጋ መክፈል እንዳለብኝ ስለማቅ እሺ አልኩና ከዛን ያ ፈተና ትንሽ ከባድ ነበረ፣ አይወራም። ከዛን ሴትዮዋ ወደደችኝ ይዛኝ ሄደች። ከዛን ልጅ አለኝ አልኳት። አረብኛ እረስቻለሁ ግን ትንሽ እችላለሁ። ረጅም ጊዜ ቆየኋ። ከዛን ነገርኳት እንደዚህ ስላት ታስደውለኛለች ስልክ ቀን በቀን ታስደውለኝ ነበር። ልጅሽ ማጋ ነበረ? ልጄ የባሌ እናት ጋር ያኔ የኤክስ ባሌ ይቅርታ የድሮ ባሌ ማለት ነው አያቱ ጋር ማለት ነው። አያቱ ጋር ነበረ። እኔ ወደዚህ መጥቼ ደግሞ በሳምንቱ የባሌ ሌላኛው ወንድሙ ሞተ እና እዚህ ጋር ሀዘን ላይ ነበረች እሷ በጣም ሀዘን ላይ እና የእውነቴን ነው የምልሽ ጨነቀኝ። በቃ እሱንም ስሰማ ይበልጥ አረቅሳለሁ። እሷም እንደምትሆን እሷን ራሱን የማያት እንደ እናቴ ነው። የእሷ ሀዘን ይሰማኛል። ልጄን እዚህ ጋር አስባለሁ። ከዛን በቃ በየቀኑ ስታስደውለኝ እንደዛው ብቻ እያረቀስኩኝ ወር ሞላሁኝ። የወር ደሞዜን ስትሰጠኝ እዳዬን ከፈልኩ። ከዛን በቀጣይ ደሞዜ ስልክ ለኔም ለደምሴም ተችገሳው ኢሞና ዋትስአፕ በቃ ሰላም ተፈጠረ። የለም የቀን ልጄን በየቀኑ አያዋለሁ። እኔም ጤነኛ ሆንኩ። እንደዛ እየሰራው ከዛ በኋላ በቃ ጠፋሁኝ። ከልጅሽ ጋር ከዛ በኋላ ምሽ ተገናኛችሁ? ያው የተለያያችሁት አራስ ላይ እያለሽ ነው አይደለ ወደዚህ የመጣሽው? አራስ አይደለም አመት ከ5 ወር ነበረ። ግን ልጄን አጠባው ነበር እስከዛ ጊዜ። ኦኬ ያው ቅድም አጠባው ነበር ስላልሽኝ። ይጠባል ልጅ እኮ እስከ 2 አመት ግድ ነው መንግስት ብሏል። አጠባ ነበር። አዎ ለብሩ አይምሮ የእናቱ ጠቃሚ ነገር ነውና እንዴት ነው አመት ከምናምን ድረስ ካጠባሽ በኋላ ከስንት አመት በኋላ ተገናኛችሁ ከልጅሽ ጋር? ከዛ በኋላ ድፍን 7 አመት ሙሉ ጠላትሽ ይቃጠል በልጄ ናፍቆት ቅጥል ብዬ እንግዲህ እዚህ ጋር ነው ያልኩሽ ፓርት እንዳልሄድ ህይወቴ ከኮሮና በኋላ በጥብጥ አለኝና ደምሴም ሰላም የለንም። እኔም ስራ ፈትቼ ነበር። ስራ 7 ወር የሰራሁት የኮሮና ጊዜ ሰዎቹ ብር የላቸውም ነበር። ከዛ በኋላ አልተሳካም። የ7 ወር በነጻ ሰራው። ከዛን ደግሞ ስራ ፈትቼ 3 ወር ተቀመጥኩ። በዚህ መሀል እኔና ደምሴም ትንሽ ተጣላን። ያው ገንዘብ ያጣላል አላልኩሽም? ተጣላን። ህይወቴ ሰላም አልነበረም። ከዛ በኋላ ሌላ ቤት ገባሁኝ። እዛም እየሰራሁኝ በቃ ቆርጬ እንዳልሄድ ወደ ኢትዮጵያ ገንዘብ የለኝም። አካውንቴ 0 ነበር። አልምልም 20,000 ብር ብቻ ነበራት አካውንት። ሄጄ የሰው ፈራሁኝ። ከአረብ ሀገር ባዶ እጇ መጣች ይላሉ። ከዛስ ልጄን እንዴት አደርጋለሁ? ተመልሼ ሌላ ሀገር ልሄድ ነው እላለሁ። በቃ በዛ ላይ ወረቀት የለኝም። አይኔ እያየ ፖሊስ ጣቢያ ሄጄ ልሰጥ ነው። በጣም ነው እስር ቤት የምፈራው። እንደዛ እያልኩኝ ሳረቀስ እግዚአብሔር እንዳልኩሽ ቲክቶክ ላይ መጣው። ኢትዮጵያና ኤርትራውያን ህዝብ ሰጠኝ መድኃኒዓለም። ከዛን ወደ ቲክቶክ መጣው። ጌም መጫወት ጀመርኩ። የምህረት አዋጅ መጣ። ወረቀቴን ኢትዮጵያና ኤርትራውያኖች አሰሪ አሉ። እኔ ያለው አሉ አገዙኝ። አሰራሁኝ። ህጋዊ ሆንኩ። ከዛ በፊት ግን ብሩክ ሪል ስቴት ነው ልጄን ሊያመጣልኝ መጀመሪያ ያሬድ ሄደዋየው ዘፋኙ ካውሹ እሱንም በዚህ አጋጣሚ አመሰግናለሁ። እና ብሩክ ሪል ስቴት እስማ በቃ ለኔ የጀርባ አጥንቴ ማለት ትችያለሽ። እሱ እንዲያገኘኝ ያደረገው ህዝብ ነው። ከዛን እሱ አገኘኝ። እንደዛ ቀጠልን። ያሰራኛል ቪዲዮዎች ምን ከዛን ሁሌም ልጄ እያልኩ ቪዲዮ ላይ ሳረቀስ ለካ ያስባል። እና ልጅሽን ላምጣልሽ አለ። ፓስፖርቱን ምኑን ጨራርሶ ቪዛ ጨራርሶ ትኬት ደግሞ ናኡልዳን ቲክታከር ጌመሩን ካወቅሽ እሱ ቆረጠልኝ። ልጄ መጣ። በ7 አመቴ ልጄን አገኘሁት። በዛ መሀል በቪዲዮ ኮል ታወሩ ነበር ወይ ትገናኙ ነበር? ያው 7 አመት ድረስ። አዎ ግድ ነው። በየቀኑ እናወራ ነበር። በየቀኑ ክሎዝ ነን አልኩሽ። ግን ሁሌ መች ነው መመጪው ሲለኝ በጣም እንተናል ነበር። በመሀል ያለበትን ቦታ ኔትወርክ አይኖርም፣ ረብሻ አለ ምን አለ። አንዳንዴ
እንትን አይልም፣ ስልክ አይሰራም። ረብሻ በጣም ነበር ኢትዮጵያ ታስታውሻለሽ። ከዛን ያ ረብሻ የኔ ህይወት ላይ በጣም ተጽዕኖ ነበረው። ኔትወርክ ሙሉ ለሙሉ ይዘጋል። ከዛ እኔ ልጄን አልሰማም ድምጹን፣ ላብድ ደርሳለሁ። ረብሻ ነበረ፣ ከባድ ጊዜ ነበር። ያንን እንዴ በቃላትም አልነግርሽ። ኦሬዲ እዚህ ውስጥ ቆስዬ ይታወቀኛል። ብቻ ከልጅ ናፍቆት ጋር ከጭንቀት ጋር ቀስ ቀስ እያልኩ እየሞትኩ መሰለኝ። ያኔ በቃ እየሞትኩ እንደሆነ ይሰማኝ ነበረ። ግን እግዚአብሔር ታሪክን ቀይሮ ህዝብን ሰጥቶኝ ልጄን ለዓይነ ስጋ በቃው። ልጄ ልክ መቶ ዱባይን ሲረግጥ ደግሞ ታሪክ ተቀየረ፣ ህይወቴ ተቀያየረ። ልጄ ራሱ ገዳለሁ። ልክ ልጄን ሳይ እኔም ፓወሮቼን ሰብስቤ ጠነከርኩ ይበልጥ። ከልጅሽ ጋር እዚህ ምን አይነት ቆይታ አሳለፋችሁ? እንዴት ነበር? ልጄን ያገኘሁት ቀን ኤርፖርት እንዴት እንደሆንኩ አላውቅም። እማለቃቸው ቪዲዮዎች አሉ። በጣም እንትን የሚልሽ የለም ማንም እንደዛ አይሆንም። ኤርፖርት ውስጥ ነው የተንከባለልኩት፣ አረቦች እያለ ቪዲዮ እስኪ ቀርጹኝ ማለት ነው። እና እብድን የሆንኩት የእውነት የማየው አልመሰለኝም ነበረ። ከዛ በኋላ እያንዳንዷን ሰዓት ልጄ ሲተኛ ሺቴን እንዲይዘው ነበረ የሚተኛው እንዳልሄድበት ማለት ነው። እና በጣም ልጄ እንደውም 7 አመት የተራራቅን ያህል እንደማያቀኝ አልሆነም። ሁሌም ስለምናወራ በቃ ሁሉን ነገር አቅ ነበር፣ እሱም ያቅ ነበር። ምርጥ ጊዜ ነበር ያሳለፍነው። የህይወቴ ለየት ያለ ጊዜ ነው የምለው እሱ። በጣም ደስ ይላል። ያው ስታወሪም ቅድም ኤክስ ቫሊ ብለሽ ነበርና እንዴት ተለያያችሁ? ከሱ ጋር ለመለያየት መንስያችን ባጃጇ ናት። ባጃጅ ገዛን። ያቺ ባጃጅ ናት የለያየችን። ሰይጣን ይዛ መጣች። ያቺ ባጃጅ መጣች፣ ተገዛች። እቁበልቼ ነበረ። ልክ ያቺ ባጃጅ ህይወታችን ውስጥ ስትመጣ እኔና ደምሴ መጣላት ጀመር። ደምሴ የት ነክ? ባጃጇ ተበላሽታ ይላል። ያመሽ ጀመረ። ወደ ቤት ገብቶ ሁሌም ከልጄ ጋር ሆኖ ተኝቶ የልጄን ድምጽ ሰማለሁ ሲያንኮራፋ። የለም አሁን የለም። በቃ ለያየችን ያቺ ባጃጇ። ከዛን ተበላሽታ ተሸጠች። እሱ ሲሸጥ ያኔ በቃ በዛ መሀል ነው የተለያየን። ኦሬዲ ገንዘብ ለያየን በዩ ገንዘብ ሰይጣን ሆነብን። ከዛን ተለያየን። በቃ እኔም ኖ አልኩኝ። በቃ እንለያይ አልኩ። ተለያየን። ያው እንደሚታወቀው የስደቱ ህይወት ደግሞ የኔ የምትዩ ሰው ላታገኝበት ትችያለሽ። እና በስደት ህይወትሽ ስታሳልፊ እንዴት ነበር የብቸኝነት ጊዜ? እንዴት ነበር የምታሳልፊ? አሁን ለምሳሌ የሆነ ነገር ማዋራት ማውጋት ስትፈልጊ ማለት ሀገራችን ላይ ኢትዮጵያ ላይ ስንሆን ያሉን አካባቢ ሰዎችም የተለያዩ ሰዎችን ጓደኞቻችንን ዘመዶቻችንን ጠጋ ብለን እንዴት ላርግ እንዴት ይሻላል ብለን እናማከራለን። እና አንቺ ስደት ላይ በነበረሽ ቆይታ እንዴት ነበር ስታሳልፊ የነበረው? እኔ ብዙ ጊዜ ውሽዬ ራሷ ነው አወራታለሁ። መስታወት ላይ ቆምና ውሽዬ የመጣነው መንገድ አስቢ ምናምን እያልኩ ጓደኛዬ ውስጥ የራሷ ያለች ውሽዬ አለች። ሁሉ ጊዜ ብቻዬን አወራለሁ ከሷ ጋር ማን እንዲሆኑ እንዲተፈጥሮ አይ እንዲያርጊ ትለኛለች የእውነት። ከዛ ቀጥሎ ግን ጓደኞች አሉኝ። ከዛ ጊዜ ጀምሮ እስካሁን ድረስ አብረውኛሉ ጓደኞች አሉኝ። በሁለት ጓደኞች ሳምሪና አልሚ ይባላሉ። ረጅም ጊዜያችን ነው። እስካሁንም አብረን ነን እግዚአብሔር ይመስገን። የሆነ በጣም ኦቨር ከሆነብኝ ለነሱ ነው ከነሱ ጋር ነው መመካከረው። ሚስጥሬን ሁሉ ነገሬን ድካሜን ሳረቅስ ሁሉ ነገር በቃ ስቲል ናው ድረስ ሰው ይመጣል ሰው ይሄዳል። እነሱ ግን አይሄዱም። እነሱ ጓደኞቼ ጋር አይ መልካም ደስ ይላል። እንዲሁ ስደት ላይ ደግሞ በጣም መልካም የሚባሉ ሰዎችን ያስተዋውቅሻል። በጣም አዎ። እና ደግሞ ያው ኢትዮጵያዊ ስታገኝ ስደት ላይ ማለት ነው አሁን ቀጥታ ወይ ከአረቦች ጋር ነው አንቺ የተገናኘሽውና ኢትዮጵያዊ ስታገኝ ሌላ አማራጭ የለሽም። ከኢትዮጵያዊ ልክ እንደ እህትሽ እንደ ቤተሰብሽ ነው የምታዩና ቅድሚያ ትሰጫቸዋለሽ። ልክ እንደ እናትሽ እንደ እህትሽ እንደ ወንድምሽ ነው ምናስበውና ከዛ አንጻር ብዬ ነው። ልክ ኢትዮጵያዊ ስታይ በተለይ ኮንትራት ስትሆኚ አሁን እንደውም እዚህ ብዙ ናቸው ኢትዮጵያዊ ቀላል ነው መገናኘት። ልክ ሳይ እኔ የእውነቴን ነው የምልሽ ከሩቅ ራሱ ሆነው ደማቸው ይስበኛል። ያኔ በቋንቋ ራሱ ባትግባቢ ተቃቅፈሽ በቃ የሆነ ስሜት አለው በጣም ለየት ያለ ስሜትና
ደስ ይልሻል፣ በጣም ደስ ይልሻል። እንደውም ስደት ላይ አሁን እንደ ቴክኖሎጂውም ሰፍቶ በቲክቶክም ሁሉም ነገር ቀላል ሆነ እንጂ በያኔ በተለይ በጣም ተራቢ ነበር ሰው። እንደ ኢትዮጵያዊ ስታይ በቋንቋሽ ማውራት ሌላ ዓለም ነው ታውቂያለሽ። ደስ የሚል ስሜት እና ደስ ይላል፣ በጣም ደስ ይላል። በተለይ ስደት ላይ ስትገናኝ አንድ ላይ ስትሆኚ። ግን አሁን ላይ ቴክኖሎጂው እግዚአብሔር ይመስገን ተስፋፋና ፋሚሊ ነን፣ አንዳችን ለአንዳችን የምንደራረስበት በጣም ቅርብ ነው እና ደስ ይላል በጣም። እሺ አሁን ወደ ቲክቶክ እንመለስና ቲክቶክ ስትጀምሪ የመጀመሪያ የሰራሽው ቪዲዮና በጣም ከህዝቡ ጋር ያስተዋወቀሽ ቪዲዮ ስለነሱ እስቲ ስለነሱ እንትን ነው ብር እና ሁሉም ሰው ብር ላኪ ነው የሚልሽ ታውቂያለሽ። በተለይ ዱባይ እንዲ አረብ ሀገራት ስንኖር ብሩ የሚታጨር ነው የሚመስለው ብዙ ሰው። እና አንድ ቀን ተደጋጋሚ ሰው ብር ጠየቀኝ፣ እርር ብዬ ነበር እና ልጁን ይዤው እየወጣው ነበር ሀዲቃ ይዤ ልሄድ እዚች ጋር ተሸክሜ እያዳሜ ማን ነው በወር 2-3 ብር ላኪ የምትሉ ዱባይ ላይ ወላችሁ ብር አይበቅልም። ይሄ ነው የሚበቅለው እና አዋራ ድንጋይ ነው ያለው። ብር እዚህ ሀገር ላይ መሬት ላይ አይበቅልም፣ ገብርኤልን አይበቅልም። ሰርተን ደም ተፍተን ነው የምናመጣው። በወር 2 አትበሉ እያዳሜ ብዬ አሽሙርም ነው ለሁሉም ይድረስ ብዬ ከዛን እንዲሁ ቲክቶክ እንዲዤ እዚህ ሀገር እኮ ብር አይበቅልም ብዬ እያሳየዋቸው ነው። የእውነቴን ነው አንጀቴ እርር ብሎ ከዛን ያንን ቪዲዮ ቤት ስገባ ለቀኩት ኢንተርኔት ሳገኝ። ከዛን ከሰዓታት በኋላ የሚያቁኝ ሰዎች ዋትስአፕ ላይ ደውሉኝ፣ ውሹ ፈመሽኩ፣ ውሽዬ ፈመሽኩ ይሉኝ። ምንድነው ሳይ ስንት ፎሎወሬ በጣም ትንሽ ነበር፣ ባንዴ 10,000 ገባው። ሳይ እንትን ላይኩ ብዛቱ ሰው ያየው ወይ ጉድ! ሰው ሁሉ ኮመንቱ እውነቷን እኮ ነው ተቃጠል ይላል። ወይኔ ለካኔ ብቻ አይደለም እንዴ ያልኩኝ። ከዛም በማግስቱ ደግሞ ልጆቹን እየጠበኩኝ በስንተኛው ቀን ስፖርት መስራት ጀመርኩ። ቤት ማዳሜ ስቀየር ኩርኩር እየገፋው ሁሉን ነገር ዝም ብዬ ቀርጸዋለሁ። እኔ ብሶቴን ዓለም እንዲያይልኝ ነው፣ ተቃጥዬ ነው። ለካ እንደኔው ያለ ያንን እንትና ወደዱት ሳላስበው። ለካ እኔ የእውነትም ፈምሽ ያለው ያንን ነገር አላወቅኩም። ከጊዜ በኋላ ከወራት በኋላ ቤተክርስቲያን ሁሌም ሄዳለሁና ቤተክርስቲያን ሲሄድ ውሽዬ ይሉኛል። ወይ ጉድ! የነሚያውቁ ከኔ ይልቅ ጫሜን ያሉ ግን ጥልጥለው የወጣ ጫማ ነው ጎትቼ የምመጣው ሁሌም ሲሄድና ውሽዬ እኮ ነች እያሉ እንትን ይላሉ። ወይ አምላክ ያልኩና እዛ ሰው ተዋወቅኩኝና እንዲኮ የኢትዮጵያኖች ቀን ይከበራል ለምን አንሄድም ማለችኝ። የዛጎር ሬስቶራንት ባለቤት ናትና እሺ ያልኳት ጠርታ ከዛ በፊት ስጦታ ይልኩልኝ ነበር፣ ጥበብ ይልኩልኛል ቤት ውስጥ ማለት የማይልኩልኝ የስጦታ አይነት የለምና እሷ ጠራችኝ። ያን ቀን ጥበብ ለብሼ ጸጉሬን አሰፍታኝ ለመጀመሪያ ጊዜ ዩማን ኤር ስሰፋ ሜካፕ ቀብታኝ ያ ለኔ በቃ ገርሞኛል። ልክ እዛ የሚከበርበት ቦታ ስንሄድ ሁሉም ሰው ውሽዬ ያሉ ሲያቅፉኝ ወይኔ ውሹ አልኩኝ። የምር ይሁሉ ሰው ይሄን ነው የሚያቀኝ ሰው በቃ ቲክቶክ ላይ ነው እንዴ ያለው ብዬ ከዛን ያን ቀን ብዙ ሰው መከረኝ። ለምን ላይ ባከፍችም አሳዩኝ አከፋፈቱን ምኑን ላይቭ መክፈት ጀመርኩ። ቤት ማዳም ቤት እያለሁ ጊፍት ይሰጡኛል። አንበሳው ያለሽ ይሄ ለጉድ ይወርዳል። እኔ ያ ጊፍት ብርም ይሆን አይመስለኝም፣ መልሰሽ ለሌላ ሰው መስጠጭው ነው መሰለኝ። እኔም ለሰው እየሄድኩኝ ሰጣለሁ ጊፍት እና ይሄን ጆን ዳንኤል በጣም ወደዋለሁ። በጣም ከሁሉም ሰው በጣም ይመቸኛል። ጌም ላይ ሳይው ደስ ይለኛል። ብቻ እየሄድኩ አንበሳ ሰጣለሁ፣ እሱ መልሶ መጥቶ ይሰጠኛል። ከዛ ስንት ቀን ያኛል ለሰው ስሰጥ። ከዛ በኢንስታግራም አወራኝ። ኢንስታግራም ላይ አወራኝ። ይሄ እኮ ብር ነው ውሹ አለኝ። ካለሽበት ህይወት መቀየር ከፈለግሽ አለኝ ይሄንን አጠራቅሚና ቤት ተከራይ፣ የልጅሽን እርጂ መከረኝ። በደንብ መከረኝ። ወይ
እኔ እኮ ብር መሆኑን አላወኩም አልኩት። ለካ እንዲህ ነው። ከዛ በኋላ በቃ መንገዴ ጆን ዳንኤል ነው። እንዲሆኑ ይለኛል። እኔ አንዳንዴ ሳወራ ዝም ብዬ እጮታለሁ፣ ሰዎቹን አስቀይማለሁ ምናምን። ለማስቀየም ፈልጌ ሳይሆን ግልጽ ነኝ። ለምሳሌ አንቺ ያለባበስሽ ያምራል ስትኝ ካላማረ አይ ኧረ ምንም አይልም እልሽ። በዛ ሰዓት እንዳይቀየሙኝ እሱ እንዲህ ነው እያለኝ እንዲህ ነው ብቻ ከጎኔ የጀርባ አጥንቴ በይው። ከዛ እኔ እሱን እንደ ልጄ ነው የማየው። የእውነት እድሜም ሆኖ ባልወልደው እንደ ልጄ ነው የማየው። ከዛ ሁሉ ነገር ባይ ስቴፕ እንትን አለኝ። ከዛ በኋላ እኔም ጠነከርኩና ወደ እንትኑ መጣሁ ማለት ነው። መልካም እንግዲህ አሁን ላይ ያለሽ የፍቅር ህይወትስ ምን ይመስላል? አሳልፈሻል? ከዛ በኋላ የፍቅር ህይወት ወይኔ እሺ እየተበላች አዎ አሁን ላይ ሲንግል ነኝ ትያለሽ። ግን ገና ነው። እስቲ አለየ ገና ነው በሚለው እንየው። እሺ መልካም። አሁን በተለያዩ ስራዎች ላይ እየተመለከትንሽ ነው ያለው። የማስታወቂያውን እንመጣበታለን። ከዛ ውጪ ውሽዬ ምን አይነት ስራ ነው የምትሰራው? ሰዎችስ በምን አይነት ስራ ያገኟታል? ያንቺን ፕሮዳክቶች ሊሆኑ ይችላሉ፣ ሰርቪሶች ሊሆኑ ይችላሉ። በምን አይነት ስራ ያገኟታል? ቋሚ ስራዬ አሁን ዩማን ሄር በየሀገሩ ላይ እልካለሁ። ወደ ኢትዮጵያ እልካለሁ፣ ወደ ውጭ እልካለሁ። ሁለተኛ ስራዬ ልብስ እሸጣለሁ። ሺቲ፣ ድሪያ፣ ባልትናዎችን ትንጥዬ ሱቅ አለችኝ። በቃ እዚህ እዛ እያልኩ ብቻ ነግዳለሁ። አስቸኳይ ካርጎ አስቸኳይ እቃ መላክ ለሚፈልግ እቃ እልካለሁ። ስልክ፣ ላፕቶፕ እንደዚህ በቃ ብቻ ውሽዬ ሁሉም ቦታ አለች። ወደ ተገኘው ነው አየር ወዳለው እየሮጥኩኝ እሰራለሁ። መሮጥ ነው ስራዬ። ስለዚህ በየትኛውም ቢዝነስ ሰዎች ባንቺ አማካኝነት የሚፈልጉትን ፕሮዳክቶች በተለይ ከዚህ ከዩናይትድ አረብ ኤምሬት ያሉ እቃዎችን ማግኘት ይችላሉ ማለት ነው። ማገር ልከላቸዋለሁ። እንደዛ ነው እየሰራ ያለሁት። መልካም እንግዲህ ወደ ቲክቶኩ እንመለስና ብሩክ ሪል ስቴት ከሰሞኑ እንግዲህ ቻሌንጅ አዘጋጅቶ ነበርና በዛ ቻሌንጅ ላይ እንግዲህ ተሸላሚ ሆነሻል። አዎ እግዚአብሔር ይመስገን። ምን ፕላን አረግሽ? በ500,000 አልናገርም። ምን አስበሽ ነው ቤቢ? አዎ እግዚአብሔር ይመስገን። በመጀመሪያ ፈጣሪ ክብሩን ይሰድ። ከዛን የኢትዮጵያንና የኤርትራ ህዝብን ፍቅር ያየሁበት ነው። ከብሩ ይልቅ የነሱን ፍቅር የእውነት ያየሁበት ከጎኔ የቆሙበት ነውና ብሩክም እግዚአብሔር ይስጠው። ብዙ ቻንስ ለወጣቶች የሚሰጥ ትልቅ እና ጎበዝ እንትን ነው ድርጅት ነው። እሱም እድሉን ሰጥቶኝ ከመጀመሪያ ጀምሮ አምኖኝ እንኳን ሪል ስቴትን ሰው የሆነ ነገር ሊያሰራይ ሲል እምነት ይፈልጋል። አምኖኝ ያንን ትችላለች ብሎ አስጠግቶኝ አሰርቶኝ ከልጅ ያገናኝቶኝ እና ይሄ ድል ነው ለኔ ትልቅ ድል ነው። ይሄ ደግሞ እግዚአብሔር አመጣውና ይሄን ቻሌንጅ መጣ። ሞላለሁ አላልኩም ነበር። ግን ያው የህዝብ ፍቅር አለኝ። እግዚአብሔር ያክብራቸው፣ አከበሩኝ። ፎሎውን ፏፏ አድርገው ብሬንም ላጣረኳት እልሻለሁ። ደስ ይላል። እሺ ከሱ በተጨማሪ ቅድም ያልኩሽ የተለያዩ ማስታወቂያ ስራዎችን ስትሰሪ እንመለከታለንና ማለት ይሄ ፎርማል የሆነ ማስታወቂያ ስራ ሳይሆን ውሽዬ የራሷ ኮንተንት የራሷ የምታብራራበት መንገድ አላትና በሱ ቪዲዮዎችሽ ብዙ ጊዜ ትታወቂያለሽ። እነሱ ስራ ላይስ እንዴት ነው? አዎ ብዙ ጊዜ ፕሮሞሽን ሰራለሁ። በደንብ ነው የምሰራው። ያንን ነገር ስሰራ እነሱም ማስተዋወቅላቸውን ነገር ብቻ ነው የሚነግሩኝ። ከዛ በኋላ የጸጉር ቤት ሊሆን ይችላል፣ ሪል ስቴት ሊሆን ይችላል፣ የተለያዩ ማስታወቂያዎችን፣ የትምህርት ቤት ሁሉ ነገር ሰራለሁ። ያንን እነሱ ራሱ በጣም ይገረማሉ። ልክ ካሜራ አክሽን ሲባል ራሱ ነው የሚመጣልኝ። እሺ ቡችዬ አሁን ከምሰሪያቸው ስራዎች ውጪ ምን አይነት ነገር ላይ ፍላጎት አለሽ ወይም ደግሞ ተስጦ ብሰራቸው ብለሽ የምታስቢያቸው ነገሮች? እኔ ብሰራቸው ብዬ የማስበው ድራማ፣ አጫጭር ድራማዎች የሉ እንዴ መጥፎ የባል እናት ሆኜ ምናምን የመጥፎ የባል ሚስት እናት
ሆኜ እንዲህ ስንጣላ ከሷ ጋር ምናምን ነው ጠብቄ ውሃ ስደፋባት ምናምን የለም እንዲህ ደስ የሚያስቅ እሱን ካራክተር ቢሰጥሽ በደንብ ትጫወቻለሽ? አዎ በጣም እስቲ የሆነ ድራማ መስራት ፈልጋለሁ። የባል እናት ሆነሽ ሚስቱን አልወደድሻትም እና የሰራችው ምግብ ጨው አንሶታል እና ምንድነው ይሄ ምግብ አይነት ነገር እስቲ ተውነሽ አሳየን። ወይ የሰራሽው ምግብ ውሃ ቀጠልም አይልም ሞያ ዜሮ ከኔ እንኳን ትንሽ አትወስጂም። ወይኔ ልጄ ተቃጠልክ። ጎበዝ ነሽ እና ትቻለሽ። ምግቡን እየበላው ደግሞ ቢሆን አሪፍ ነበር። ምግቡ ቢኖር ደግሞ አሪፍ ነበር። ስለዚህ ቢሰጥሽ እንደዚህ አይነት ስራዎች ላይ መስራቱ ፍላጎት አለሽ ማለት ነው? ሰራለሁ። ደስ ይላል። ፋሲካ ለብዙ ሴቶች አረብ ሀገራት ላይ ላሉ ሊሆን ይችላል፣ ኢትዮጵያ ላይ ላሉ ሊሆን ይችላል አርአያ የምትሆን ሴት ናት። ብዙ ነገርን ሰርታ ተለውጣ ጥንካሬዋን አሳይታለች እና ፋሲካን ወደፊት በምን እንጠብቃት? ፋሲካን ወደፊት በጥብቅና ጠብቋት። ተምሬ ጨርሼ እግዚአብሔር ፍቃድ ከሆነ ጠበቃ ስሆን ቀጥታ ኢትዮጵያ ነው የምገባው። እሺ ያው ፕሮግራማችንም እየጨረስን ስለሆነ ስለ ሰሞኑ ምሽት እናውራና ስለ ብሩክ ሪል ስቴት ማለት ነው። እዛ ላይ አንቺን የምትመስል አርቲፊሻል ኢንተለጀንስ በሰው ሰራሽ አስተውሎት የበለጸገች ስቶሪዎች ላይ ፖስቶች ላይ ተቀምጣ ነበርና እንዴት ተመለከትሻት? ራስሽ እኔ ገረመኝ እኮ አባቴ ሙት አፍተር ሜንቲን ቦሮጅ ምንድነው ያልሻት? አርቲፊሻል ኢንተለጀንስ አርቲፊሻል ስትሬጂስት እሷ አሁን እኔ ነው እኮ የምመስለው ፊቷ ምኗ ትንሽ ግን ቦርጭ የላትም እሷ ሸንቀጥ ብላለች። ሸንቀጥ ብላል ገረመኝ እሱ ነገር ግን ሴቶቹም ያወራሉ ኢትዮጵያ የመጣ ነው ምንድነው እኔ አልገባኝም። ያው ምንድነው እሱ ማለት አርቲፊሻል ኢንተለጀንስ ማለት የሰው ሰራሽ አስተውሎት ማለት ነው። ይሄ የፈጠራ ስራ ታክሎበት ማለት ነው። እና እነሱን ሰው ፈጥሯቸው ነው እንዴ? አዎ ሲስተም ነው፣ አፕዴት ይሆናሉ። አርቲፊሻል ኢንተለጀንስ ማለት በቀላሉ ምሳሌ አሁን ለምሳሌ የተለያዩ ሮቦቶችን አይተሻላ የሰው ልጆችን ስራ ሲሰሩ ማለት ነው። እንደዚህ አይነት ሲስተሞች ላይ ያንቺ ምስል ያለበት ፋሲካ ያንቺን ፎቶ ምናምን አፕዴት በማድረግ ይጭናታልና የፋሲካን ካራክተር እንድትጫወት ያደርጓታል ማለት ነውና አረ ይሄ ከፈጣሪ ጋር ያገጣጥማል ያነካካል እዛ ጦሴን ትውጣ አልወደድሻት? አረ ነው እንዴ ኖ ግን ሸንቀጥ ያለች ናት እንዳልወደድሻት የሚያችን ፋሲካ እኔ ወድጃታለሁ እውነት ለመናገር። ቆዳዋ ግን እዚህ ጋር ትንሽ ተሸበሸበ። የኔ እኮ ቤቢ ፌዝ ነው እዚህ ጋር እሷ ተያያዘ። እድሜዋ ትልቅ ነው መሰለኝ። አዎ ትንሽ ትበልጥሻለች መሰለኝ። ኦፍ ኮርስ ምናልባት እኔ ነው ታያት። እሺ 666 ብትሆን ማን ያውቃል? ያው እንዳጠቃላይ አሁን ሁሉም ሀገራት ዓለም ላይ ያሉ ሀገራት ይህንን ቴክኖሎጂ እየተቀበሉ እየሰሩ እንደውም መዋለ ንዋያቸውን እያፈሰሱ ነው ያሉትና ነገራቶች ስራዎች ሁሉ በሱ ቀላል እየሆነ ነው። አረ ይቅር ፈጣሪ ፈጠረው ይሻላል። ሰው ራሱ አለ ስራ ያጣ ለምን ኢንትሩሞንጆንቶችን ስራ ያሰራሉ? ወደፊት እኮ አሁን አንቺ ማለት ነው ደከም ካለሽ ምናምን ስራ ሰው እኮ ላቀጥር ይችላልሽ፣ የቤት ሰራተኛ ላቀጥር ይችላልሽ። አርቲፊሻል ኢንተለጀንስ ሮቦት የበለጸገች ታጸዳለች፣ ትጠርጋለች። እኔ ማሽኑ ምን ዋናምኝ ሲስተም ናት እኮ በቃ አፕዴት ታርገታለሽ። ቤት ትጠርጋለች፣ ካታጥባለች፣ አልጋ ታነጥፋለች። ያንን ነው የምትሰራው በቃ። እኔ አላምንም አማሬ። ይሄ 666 ነው የሚመስለኝ። አንቃ ብገለኝ ሰይጣን አሳስቷት አረጦሴን ሰይጣን የሚያሳስተው እኮ ሰው ነው። እሷ ራሷስ ማና ሰይጣን ብትሆንስ? እኔ አላምንም አባቴ ሙት አረጦሴን። እንትናን ትሻላለች ያቺ ቁጭ ብላ የምታወራው እቺ እንደ ኮምፒውተሩ ያለች እቺ ክቧ ቁጭ ብላ ምን ለፈልፈው አንቺ ያልሽውን ምትደግመው ነው ወይስ? አዎ እሷ ኦፕን ሲሪ አቦ ተባረኪ። እሷም እኮ አርቲፊሻል ኢንተለጀንስ ናት። እሷ ትሻላል። ቢያንስ እሷ ከተቀመጠችበት አታነሳም። ያቺ ቤት ውስጥ ነው የምትሄደው። አትመኝ ማሪ። ዘመኑ ተበላሽቷል። መልካም። እሺ በአጠቃላይ አሁን በነበረን ቆይታ ማስተላለፍ የምትፈልጊው መልእክት ካለ በአጠቃላይ? ማስተላለፍ የምፈልገው
በመጀመሪያ በጣም አመሰግናለሁ አክብራችሁ ስለጠራችሁኝ እግዚአብሔር ያክብርልኝ። ሲቀጥል እግዚአብሔር ይመስገን። ማስተላለፍ የምፈልገው ወደ ኢትዮጵያን ኤርትራውያን በጣም ነው የምወዳቸው፣ በጣም ነው የማመሰግነው ስለ ሁሉም ነገር። ማስተላለፍ የምፈልገው በዙሪያዬ ያላችሁ እየከበባችሁኝ ያላችሁ ወንዶች ፕሊስ ስቶፕ። ልክ 500,000 ብር ሳገኝ የከበባችሁኝ እዛው ክብራችሁን ጠብቁ፣ አጠገቤ እንዳትደርሱ አልፈልጋችሁም። ጨረሽ? ሌላም ታስፈልገ የምታስተላልፊ መልእክት ካለ? ለማ ያው ለእህቶቻችን ራሳችሁን ጠብቁ። ለቤተሰብ ብላችሁ ብር አትላኩ፣ ለራሳችሁ ሁኑ። ቅድሚያ ብራችሁን አጠራቅሙ። ሰው አትመኑ፣ አካውንታችሁ ላይ አስቀምጡ። ሲያማችሁ ደግሞ ሐኪም ቤት ሂዱ። ለራሳችሁ ጊዜ ስጡ፣ ለራሳችሁ ኑሩ። በአጠቃላይ ራስን የመሰለ ነገር የለም። እውነት ነው። እናመሰግናለን ፋሲካ ቶላ። እንግዲህ ተመልካቾቻችን ሁላችሁም ከምትወዷት ፈገግታዋ ደስ ከሚላችሁ ከሚስባችሁ አራያ ከምትሆነው ሴት ጋር ፋሲካ ቶላ ጋር የነበረን ቆይታ ይህንን ይመስል ነበር። በሌላ ጊዜ በሌላ ቀን እንግዲህ በኤስሪ ፖድካስት ከሌላ እንግዳ ጋር እንገናኛለን። አብሬያችሁ የቆየሁት ፊርዳውስ አብዱልሐኪም ነበርኩ። መልካም ቆይታ ይሆንላችሁ። መልካም ቀን ይሆንላችሁ። ቸርን ሰንብት።